አሁን የወሰድናቸውን ስልጠናዎችን ተግባራዊ ማድረግ ዕለት ለዕለት ምንድን ነው እዛ የተማርኩት ትምህርት ምን ይመስላል የሚለውን ማሰብና በሱ መሰረት መስራት ይጠበቅብናል። ውሳኔ ስንሰጥ ቅድም ዲሲዥን ላይ ይጠቅመናል ብላለች እህታችን። ውሳኔ ስንሰጥ ምንድን ነው ውሳኔ የሚያመጣው የመጨረሻውን እንትን ነው ማየት ያለብን። ሪዛልቱን አውትካሙን አስቀምጠን ነው ፕሮሰሱ ላይ መሄድ ያለብን። ፕሮሰሱን ብቻ ስለተጓዘ መንገዷን ብቻ ስለተጓዘ ያሰብነት ሳንደርስ መንገድ ብቻ ስለሄድን ሰርተናል ማለት አንችልም። ስለዚህ አውትካሙ ምንድን ነው ከዚህ የማገኘው የሚለውን ማየት ያስፈልጋል። ከዚህ በተረፈ ደግሞ ሰራተኛ ዴቨሎፕ ካልተደረገ ሰራተኛ ካላደገ ኦርጋናይዜሽን ማደግ አይችልም። ፐርሰናሊ ሰራተኛ ራሱ ማደግ አለበት። ፐርሰናል ዴቨሎፕመንት ያስፈልጋል። ግሎባል ባንክ በትምህርት በአጫጭር ስልጠና ዘርፎች እንዲሁም ደግሞ እንደዚህ ረዘም ያለ ጊዜ የሚወስዱት የስልጠና ዘርፎች እና የተለያዩ የሰርቲፊኬሽን ኮርሶች ላይ ሰራተኞቹን ለማብቃት ዘርፈ ብዙ ስራዎችን እየሰራ ይገኛል። ከዛ ውስጥ እንግዲህ አንዱ ይሄ ማሳያ ነው ማለት ነው። ስለዚህ እዚህ ያላችሁት ዛሬ ለምረቃ የመጣችሁት ሰልጣኞች 70 ሰልጣኞች ናቸው። ከዛ ውስጥ 35 ብራንች ማናጀሮች፣ 35 አካውንታንቶች። ይሄ ትሬኒንግ በጣም የሚለየው ለኔም ለሌሎችም ሰልጣኞች በጣም የሚለየው ብዬ የማስበው ነገር በፊት ትሬኒንግ ስንወስድ ለምሳሌ በአመት ውስጥ እንወስዳለን፣ ግን 3 ወር ወይ በ4 ወር እንወስዳለን። ያንን እንወስድና ከሆነ ሰዓት በኋላ ለሰራተኞቻችን ሼር ካረግን በኋላ እኛም ወደ ስራው ስንመለስ ያንን ትንሽ የመዘንጋት ነገር አለ። ይሄኛው ግን በጣም ኮንቲኒየስ ስለሆነ ተላብሰነው ነው ኦልሞስት ከ6 ወር በላይ ጁን 7 ነው የጨረስነው። ስለዚህ እንደ ተላብሰነው ነው ፕሮፌሽኑን ጠብቀን ለሰራተኞቻችን ሼር አድርገን በየ15 ቀኑ እየሰለጠን ስለምንሄድ ለሰራተኞቻችን ኢዝሊ ነው ቶሎ ሼር የምናደርጋቸው። ስለዚህ በደንብ ነው ቶሎ ሼር እነሱም ፎስተር ያደርጉታል። ይህን ባንክ ፕሮፌሽኑን ፎስተር እያደረጉት እነሱም ትሬኒንግን ማቴሪያሎችንም ሼር እናደርጋለን። ይሄ በጣም ለየት ያደርገዋል። ስለዚህ ከዚህ ትሬኒንግ ያገኘሁት አንዱ የባንኪንግ ፕሮፌሽንን ጠብቀን እንዴት መሄድ እንዳለብን፣ የያዝነውን እውቀት እንዴት ማሳደግ እንዳለብን፣ ፕላስ ደግሞ የወሰድናቸውን ትሬኒንጎች አብዛኞቹ ባንኪንግ ኦፕሬሽናል ፕላስ ከአይቢዲ ጋር በተገናኘም ኦል አስፔክት ነክቶታል። ያንን እንዴት ነው ደግሞ ከሌጋል አስፔክት ደግሞ ራሳችንን ባንኩንም ፕሮቴክት እያደረግን የምንሰራው የሚለውንም ከሌጋል አስፔክትም የወሰድነው ትሬኒንግ አለ። ይህን ላይ ያለውን ነገር እውቀት አግኝተናል። ስለዚህ በጣም አመሰግናለሁ። ባንካችን ኢንቨስት ያደረገው በእኛ ላይ በዚህ 70 እንደገና አምና የነበረው ብዙ ኢንቨስት አድርገው ነው ልጆቻችን ያለ እውቀት እንዳይሆኑ ብለው ይሄንን ጊዜ ወስደው አዘጋጅተው ትሬኒንግ አዘጋጅተው ይሄንን ስልጠና ስለሰጡን እጅግ አድርጌ አመሰግናለሁ። በጣም የማደንቀው እየሰራ ያለው በሰው ላይ መሆኑ ላይ ነው። ሰው ላይ ሲሰራ ደግሞ ልክ እንደናንተ አይነት ወጣቶች ላይ ከፍተኛ ወጪ እያወጣ ነው ያለው፣ ከፍተኛ ኢንቨስትመንት እያደረገ ነው ያለው። ይሄ የሚያሳየን ምንድን ነው? ግሎባል ፈጥኖ አሁን መሄድ ላይ ብቻ ሳይሆን ወደፊትም ለቀጣይ ጄኔሬሽንም እያሰበ መሆኑን ነው የሚነግረን። ሰክሰሰር ናችሁ እናንተ የዛሬ ትውልድ ጀማሪዎች ወይም ደግሞ መካከለኛ ደረጃ ላይ ያላችሁት የነገ ተረካቢዎች ናቸው። የዛሬው ከፍተኛ ማኔጅመንት እና አቶ ዳሳ ቅድም አቶ ቢንያም እንዳለው ሲወጡ ይህን ባንክ የምትረከቡት እናንተ ናቸው። ለዛ ነው እያዘጋጀ ያለው ይሄ ባንክ እናንተ። ይሄ ትልቅ አስተሳሰብ ነው። ወደፊት ማሰቡን ነው የሚነግራችሁ። በቀጣይነት አሁን ይህን ስልጠና ለወሰዱት ሰርቲፋይድ መሆን ስለሚያስፈልግ የተወሰኑ ከዚህ ከእናንተ በጣም ጎበዝ ሆኑ በፐርፎርማንስ ሊሆን ይችላል ተመርጠው ሰርቲፋይድ እንዲሆኑና ሰርቲፊኬሽን ማለት የተለያዩ እንትኖች አሁን እየመጡ ያሉት ነው። ካፒታል ማርኬት እየመጣ ነው። ስቶክ ኤክስቼንጅ ገላማ ላይ ውጭ የሚመጡ ባንኮችን የሚጠይቋቸዋል። እንትን ስትል ያንተ ዲግሪና ዲፕሎማ አይደለም የሚጠይቅ ሰርቲፊኬሽን አለ ወይ ምንድን ነው ሰርቲፋይድ የሆንከው? ያ ነው ጥያቄ እየሆነ ያለው እና ሰርቲፋይድ እንድትሆኑ የተነጋገርነው
በጣም ጎበዝ የሆኑ ሰራተኞች ከእናንተ ደረጃ በደረጃ ሁላችሁም ትሆናላችሁ። ሰርቲፋይድ እንድትሆኑ እናደርጋለን። ቢኮዝ ራሳችሁንም ብቁ አድርጋችሁ እንዲጠብቁ ልመጣው ይባረክ። ስራችን ጋር በጣም ግንኙነት ያላቸው ቶፒኮች ስለነበሩ ትሬኒንግ ላይ ስንወስዳቸው የነበሩት አዳዲስ ዳይሜንሽኖችን አዲስ እይታዎችን ስራችንን በተመለከተ ሞር እንዴት አስፍተን እንድናይና አዳዲስ የስራውን የተመለከቱ ከሪሶርስ ጋር ከከስተመር ሰርቪስ ጋር እንደዚህ የተገናኙ አዳዲስ እይታዎችን እንድናይ እና ከጊዜው ጋር እንድንሄድ ከዛም ደግሞ ትሬነሮቻችን ፋሲሊተሮቻችን የራሳቸውን ኤክስፒሪየንስ ከዛ ዓለም አቀፍ አሁን የደረስንበትን ባንኪንግ ሴክተሩ ላይ አዳዲስ እይታዎችን እንድናውቅ እና ከዛ በተጨማሪ ደግሞ ምንድነው ራሳችን ላይ ሞር ኮንፊደንስ እንዲኖረን እና ጠንከር ብለን ቻሌንጆችም እየሰፉ ነው። አሁን ያለው የባንኪንግ ሴክተሩ ቻሌንጁ ጠንከር እያለ ስለሆነ ያለው ከዛ ከጊዜው ጋር እንድንሄድ ጠንካራ የሆነ አመለካከትና አቅም እንድናገኝ ረድቶናል እና ስለዚህ በዚህም ባገኘነው ኢነርጂ ባንካችንን በደንብ እንድናግዝና እኛም ጠንካራ ተወዳዳሪ ሰራተኛ እንድንሆን ይረዳናል ብዬ ነው ማስበው። ከ6 ወር በላይ ነው ትሬን ያደረግነው። በጣም ብዙ ስታፎች ነን እስካሁን የተዋወቅነው። በጣም አሪፍ ነበረ። ብዙ ነገር አይተንበታል ትሬኒንጉ ላይ ማናቃቸው ከዚህ በፊት ማንጠቀማቸው ማስተካከል ያለብንን ብዙ ነገር ተምረንበታል። ለምሳሌ ፕሮዳክት ላይ ካየነው ከስተመር ሃንድል እንዴት ማድረግ እንዳለብን፣ ከከስተመር ጋር ያለን ኮሚኒኬሽን፣ ከስተመር እንዴት አዲስ ከከስተመር እንዴት ኮንታክት ማድረግ እንችላለን፣ ስቴፖቹን፣ ሂደቶቹን በጣም ብዙ ነገር ተምረንበታል። ብራንች ማናጀሮቻችን፣ አካውንታንቶቻችን ባይዊክሊ ለ2 ቀን አብዛኛውን ጊዜ አርብና ቅዳሜ በባንኩ በኩል አኑዋሊ የተሰጣቸውን ፕላን ታርጌት እየተወጡ ከሌሎች ሰራተኞች ይህን ፕሮግራም ከማይከታተሉ ምንም ልዩነት ሳይኖር ስራቸው ሳይበደል ክፍተት ሳይፈጠር እዚህም ያለውን የስልጠና ፕሮግራም እየተከታተሉ እዛ ያለውን ስራቸውንም ደግሞ በኃላፊነት ተወጥቶ ለዚህ መብቃት ቀላል ነገር አይደለም እና አንድ ጊዜ እንድታመሰግኑልኝ እፈልጋለሁ። በመጨረሻ ዛሬ ለኛ ለየት ያለ ቀን ነው። 70 ፕሮፌሽናል ባንከርስ 70 የበቃ ሰው ኃይል ኢንዱስትሪ ውስጥ ኢንጀክት ማድረግ ቀላል ነገር አይደለም። 50 ቀን 400 ሰዓት 16 ኮርስ የወሰደ ፕሮፌሽናል ከዚህ ተመልሶ ወደ ስራ ሲገባ ማርኬቱ ላይ ልዩነት ማምጣት መቻል አለበት ማለት ነው። ከፒሮቻችን ጋር አብረን ከምንሰራ ሰዎች ጋር ከብራንች ማናጀሮቻችን ጋር ልዩነት መፍጠር አለብን ማለት ነው። ያ ሲሆን ነው የኛ ስራ ግቡን የሚመታ። ፈጣኑ ዓለም ላይ በፍጥነት እየተቀያየረ ባለው ዓለም ላይ እናንተም ተሳፍራችሁ ከፍጥነቱ ጋር እኩል መሄድ እንድትችሉ ነው ኢንቨስት እያደረገ ያለው። እሱ ኢንቨስት ሲያደርግ እነሱ ግሎባል ትንሽ ኢንቨስት ሲያደርግ እናንተ ያን መልቲፕላይ ማድረግ መቻል አለባችሁ። መልቲፕላይ አድርጋችሁ ዳይናሚዝሙን ተቀበላችሁ በዚያ ውስጥ መኖር የምችሉበትን ሁኔታ መፍጠር አለባችሁ። እንደምታዩት ቴክኖሎጂው ፈጣን ነው። አርቲፊሻል ኢንቴሊጀንስ እየመጣ ነው። ከዚያ ጋር በፍጥነት መሄድ ካልተቻለ ተቋማቶቹ መኖር የሚችሉበት ሁኔታ ላይ አይሆንም። ተቋማት ማለት ሰዎች ናቸው። ሰዎች ከሌሉ ተቋማቶች አለዛ ገውዝ ናቸው። ሰዎች ናቸው ተቋማት የሚያደርጓቸው። ይህንን ማየት ትችላላችሁ እናንተ ራሳችሁ። ምናልባት እንግዲህ የተቀላቀላችሁበት ጊዜ 3-4 ዓመት ሊሆን ይሆናል። ግሎባል በፍጥነት እንዲሄድ እያደረገ ያለው አሁን ከፍተኛ አመራሩ ጀምሮ እስከ ታች ድረስ ያለው የሰው ኃይል ከፍተኛ አመራሩ አመራር ይሰጣል፣ ታችኛው ይፈጽማል። አመራሩ በደንብ ጥሩ አመራር መስጠት ካልቻለ
ታችኛውን መፈጸም ያቅተዋል። ግን አመራሩ አሁን በጣም ጥሩ የሆነ አመራር እየሰጠ ያለ በመሆኑ ግሎባል አሁን ያለውን ለውጥ እያሳየ ነው።